ሰላም ሰላም የስንዱ ቻናል ተከታታዮቼ ቤተሰቦቼ ሰላማችሁ ብዝዝት ይበልልኝ። በዓለም ዳርቻ ያላችሁ ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ እንደዚህ በጣም ምርጥ ያማረ ካብሳ እንዴት እንደማዘጋጅ አሳያችኋለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ እንድታደርጉ ከወዲሁ በአክብሮት ጠይቃለሁኝ። እና ዶሮ ያስፈልገኛል። ዶሮ እዚህ ጋር ሳጥብ በደንብ በጨውና በሎሚ እና በአልጫ አርጌ ነው የማጥበው። እንደዚህ አርገን ስናጥብ ካብሳ ስንሰራ ዶሯችን መልኩ በጣም ምርጥ ይሆንላል። በዛ ላይ ደግሞ ጽድት ይላል ማለት ነው። እና ግብአቶቻችን እንግዲህ እነዚህ ናቸው። ሽንኩርት ያስፈልገኛል፣ የተከተፈ ቲማቲም ያስፈልገኛል፣ ቅመማ ቅመም፣ ኮዝቦራ፣ ባህራት፣ መቸከል፣ ካሪ፣ ካሞን፣ ጨው ያስፈልገኛል፣ ነጭ ሽንኩርት፣ ዝንጅብል፣ ሎሚ እና የባህር ዛፍ ቅጠል እንኳን ስሙ አይደለም ሌላ ነው ስሙ። እዚህ ጋር ቅመማ ቅመም ደግሞ ያልተፈጨ ኮዝቦራ፣ ያልተፈጨ ካሙን፣ ያልተፈጨ ያስፈልገኛል። ቀረፋ ያስፈልገኛል። በዚህ መልኩ ሁሉን ካዘጋጀሁ በኋላ ድስቴ ላይ ትንሽ ዘይት አድርጌ ሞቅ ሲል ሽንኩርቴን እጨምራለሁ። እንደምታዩት በዚህ መልኩ በደንብ አቁላለዋለሁ ማለት ነው። ከለሩ ትንሽ ብራውን እስከሚሆን ማለት ነው። በደንብ አቁላለዋለሁ። ቤተሰቦቼ ቻናሌን ላይክ፣ ሰብስክራይብ እንድታደርጉልኝ፣ ሼር እንድታደርጉልኝ፣ እንድታበረታቱ የበለጠ የተሻለ ነገር ይዤ እንድመጣ እንድታግዙኝ ከወዲሁ በአክብሮት ጠይቃለሁ። ለእኔ ላይክ ስታደርጉልኝ ያው እያገዛችሁኝ ነው፣ ብዙ ሰው ጋር እንዲደርስ ደግሞ እየረዳችሁኝ ነው ማለት ነው። እና አግዙኝ ለማለት ያክል ነው። እዚህ ጋር በደንብ አቁላለዋለሁ። በዚህ መልኩ ከለሩ ብራውን እስከሚሆን በደንብ አቁላለዋለሁ። በመቀጠል የሚያስፈልገኝ ያው ቅመሜን ደረቅ ቅመሞቼን ጨምራለሁ ማለት ነው። ደረቅ ቅመሞች እንግዲህ እዚህ ጋር ካሙን አለኝ፣ ኮዝቦራ አለኝ። እዚህ ጋር ደግሞ ቀረፋ አለኝ፣ ቅንፍር አለኝ። በዚህ መልኩ ሁሉንም በደንብ አምሰዋለሁ ማለት ነው። ሽታው በደንብ እስከሚወጣ ማለት ነው። ሽታው ያው ያስታውቃል። ሽታው በደንብ ስታምሱት እንደዚህ ሽታው ይወጣል ማለት ነው። ስንሰራ ካብሳችን በዚህ መልክ ከሰራ ነው በጣም ቆንጆ እና የሚጣፍጥ ነው የሚሆነው። ሽታው ራሱ በጣም ቆንጆ ነው የሚሆነው የሩዙ ማለት ነው። ያው ለማታውቁ የምታውቁ ብዙ ልጆች አሉ። ያው ለማታውቁ ይጠቅማል በሚል ነው። ሁላችን በየቤታችን ያው አሰራሩ ይለያያል። ካብሳ በእርግጥ ብዙ አይነት ነው። እኔ አሁን ዛሬ የምሰራው በጣም ቀለል ያለ ፈጣን የሆነ ካብሳ ነው የምሰራው። በጣም ብዙ እንትን የሌለው ማለት ነው። በቀላል መንገድ ማለት ነው። በመቀጠል በዚህ በደንብ ካቁላላሁት በኋላ እዚህ ጋር ሳልሳ ያስፈልገኛል። አንድ ማንካ የሾርባ ማንካ ትልቁ አንድ ማንካ የሚሆን አደርጋለሁ። በመቀጠል ቲማቲም ያስፈልገኛል። ብዙ አላደርግም። አንድ ትንስ ያለች ቲማቲም ነው የማደርገው። አንድ ዶሮ ነው የምሰራው። ያው ሳቁላላ እንግዲህ ቁሌት በጣም መብዛት አያስፈልግም። ካብሳ ስንሰራ ያው በጣም እንትን ስለሚል ዋናው ነገር ቅመሙ ነው። እዚህ ጋር እንግዲህ የተፈጨ ቅመም አድርጌያለሁ። ኮዝቦራ፣ ባህራት፣ መቸከል፣ ካሞን፣ ባህራት፣ ካሪ፣ ከዛ ጨው አድርጌያለሁ። ከሁሉም ቅመማ ቅመም የሚያስፈልገኝን አድርጌያለሁ። በደንብ እንደዚህ ሽታው እስከሚወጣ ይሄንንም ካመስኩት በኋላ ቅድም በደንብ አጥቤ ያዘጋጀሁት ዶሮ ማለት ነው። ዶሮ ያጠብኩት እንግዲህ ነግሬያቸዋለሁ። በሎሚ በጨው ከዛ ደግሞ አልጫ አርጌ እዘፈዝፈዋለሁ ማለት ነው። መልኩ በጣም ያምራል። ከዛ ደግሞ ጣዕሙም በጣም ቆንጆ ነው የሚሆነው። ዘፍራው ይሄ የዶሮ ቆሻሻ ምዝምዝ አድርጎ ያወጣዋል ማለት ነው ከጨው ጋር። በዚህ መልኩ እንደምታዩት ራሱ ከለሩ ያስታውቃል። ምርጥ ነው የሚሆነው። ጽድት ነው የሚለው። እንደዛ አርጋችሁ አጥባችሁ ትጠቀሙ፣ ይጠቅማችኋል። ሽታው ዘፍራው በደንብ ይወጣል ማለት ነው፣ የዶሮው ሽታ። እዚህ መልኩ ካቁላላሁት በኋላ የሚያስፈልገኝን ያክል እንግዲህ ውሃ መጨመር ማለት ነው። በቃ ቀለል ያለ ነው። በጣም ቀለል ያለ አሰራር ነው የሰራሁት። ድካም የሌለው በጣም በፍጥነት ስትፈልጉ እንደዚህ አርጋችሁ መስራት ትችላላችሁ በቀላል። ያው ካብሳ ስንሰራ እንዳልኳችሁ ብዙ አይነት አሰራር ነው ያለው። እኔ እንደዚህ ነው ለራሴ የምሰራው። በእንደዚህ መልኩ የሚበቃኝን ውሃ ከጨመርኩ በኋላ እስከሚበስል 30 ደቂቃ እንደዛ ጠብቀዋለሁ።
35 ደቂቃ እስከ 40 ደቂቃ ባለው እንደየዶሮዋችን ማለት ነው። 30 ደቂቃ በቂ ነው። እኔ በጣምም ትልቅ በጣምም ትንሽ አይደለም ዶሮዬ። በዚህ መልኩ ከድነዋለሁ። በደንብ እስከሚበስልልኝ ጊዜ ሰጠዋለሁ ማለት ነው። እስከዛ ያው ሰላጣ ሀር እሰራለሁ። ሰላጣ ባርድም እሰራለሁ። እዚህ ጋር ሰላጣ ሀር የሚያስፈልገኝ እንግዲህ የሚያቃጥል ማለት ነው። ቲማቲም ያስፈልገኛል፣ ነጭ ሽንኩርት፣ ቃሪያ ያስፈልገኛል፣ ኮዝቦራ ያስፈልገኛል። ይሄንን ሁሉ አንድ ላይ ፈጨዋለሁ። ሎሚ አድርጌ ጨው ያስፈልገዋል። በደንብ ፈጨዋለሁ ማለት ነው። በዚህ መልክ ዶሮአችን እስከሚበስል ይህን እናዘጋጃለን። በጎንም ሰላጣ እከትፋለሁ። ሰላጣ ማዘጋጃለሁ። እንግዲህ ይሄን ይመስላል። ሎሚ ግማሽ ሎሚ ያደርግበታለሁ። ያው ብዙ ስለማልሰራ ለአሁን የሚሆን ነው። በትንሹ ነው የምሰራው። ብዙ አያስፈልገንም። እንደየቤተሰባችን ማለት ነው። በብዛት መስራት የሚፈልግ ሰው አለ። ብዙ ቤተሰብ ከሆናችሁ ያው ትንሽ ስለምሰራ አንድ ዶሮ ነው። ቤተሰባችን ትንሽ ነው የሚያቃጥል ነገር ብዙ ስለማይፈልጉ ትንሽ ነው የምሰራው። ይሄን ይመስላል እንግዲህ በዚህ መልኩ አዘጋጅቻለሁ። ማባያውን ማለት ነው። ካብሳ ስንሰራ ያው ግዴታ ሰላጣ ሀር ያስፈልገናል፣ ያባላናል ማለት ነው። የሚወድ ሰው ማለት ነው። የማያቃጥል የሚፈልግም በኪያር እና በነጭ ሽንኩርት በኮዝቦራ መስራት ይቻላል። ያው ታውቃላችሁ በብዙ አይነት መስራት ይቻላል። በዚህ መልኩ እንግዲህ ዶሮአችን ደርሷል ለመበላት ማለት ነው። ይሄን ይመስላል። ሰላጣ ስሰራ ያው አላስገባሁላችሁም። ሰላጣም ያስፈልገናል በጎን ኸስኪያር ቲማቲም ከትፌ አዘጋጅቼ ነበረ። ይሄን ይመስላል እንግዲህ። ላይክ ሰብስክራይብ አድርጉ።